የኤስኤምኤስ ጥቅል ወይም ኤስኤምኤስ ፓኬጅስ። ይህ ክፍል የኤስኤምኤስ ጥቅሎችን ለመግዛት እንዲሁም ለመቆጣጠር የሚያስችል ነው። እንደገቡ በገጹ አናት ላይ የጥቅል አጠቃላይ መረጃ የሚያገኙ ሲሆን እዚያ ውስጥም የተጠቀሙትን ኤስኤምኤስ ብዛት እንዲሁም የቀሩትን የቀሪ መልእክት የሚያሳይ ካርድ ይኖራል። ከሱ ስር ደግሞ ከዚህ በፊት የተገዙ የጥቅል ታሪኮችን ወይም ዝርዝር የሚያገኙ ሲሆን እዚያ ውስጥም የጥቅሉን ስም፣ የኤስኤምኤሱን ብዛት፣ ዋጋውን እንዲሁም ሁኔታውን ማየት ይችላሉ። አዲስ የኤስኤምኤስ ጥቅል ለመግዛት ከላይ በስተቀኝ በኩል ያለውን ጥቅል ይግዙ ወይም ፐርቼዝ ፓኬጅ የሚለውን በተን ይጫኑ። በዚህ ጊዜ ወደ አዲስ ገጽ የሚወስዳችሁ ሲሆን እዛ ላይም የተለያዩ የፓኬጅ ዝርዝሮችን ወይም የተለያዩ የኤስኤምኤስ ጥቅሎችን ያገኛሉ። እዚያ ውስጥ የሚፈልጉትን ጥቅል ይምረጡ። ከዚያም በተቀመጠው ማስረጃ ወይም የባንክ አካውንት ላይ በመግባት አስፈላጊውን ገንዘብ ይክፈሉ። ከከፈሉ በኋላ ጫን የምትለዋን በተን በመንካት ደረሰኙን ያስገቡ። ከዚያም ተጠናቀቀ የምትለዋን ከታች ያለችውን ቀይ በተን በመንካት ክፍያውን ማጠናቀቅ ይችላሉ።